ሃይ ጋይስ እንዴት ናችሁ? በዛሬው ቪዲዮ የምናወራው ስለኔ የትሬዲንግ ኤክስፒሪየንስ ነው። ብዙ ሰዎች ስፔሻሊ ቲክቶክ ላይ ስለኔ የትሬዲንግ ኤክስፒሪየንስ ጠይቃችሁኛል። ምን ያህል ጊዜ ሆነሽ? ምን አይነት ስትራቴጂ ነው የምትጠቀሚው? እስኪ አድቫይስ ስጭን ወይም ትሬዲንግ ስትራቴጂሽን አስተምሪን ምናምን እያላችሁ ብዙ ሜሴጅ የምትልኩልኝ ሰዎች አላችሁ። በጣም ባጭሩ እኔም ራሴ አም ጀስት ጌቲንግ ስታርትድ ከዚህ በፊትም ተናግሬያለሁ። ለዚህ ማንንም ሰው ለማስተማር ወይም አድቫይስ ለመስጠት በቂ የሚባል ቦታ ላይ ነኝ ብዬ አላስብም። የራሴን ጀርኒ ጀስት ዶክመንት እያደረኩ ሼር እያደረኩ ነው ከእናንተ ጋር። አይ ሆፕ ብዙ ርቀት አብረን እንሄዳለን ብዬ አስባለሁ። ስለ ትሬዲንግ ብቻ ሳይሆን የተወሰኑ ሲኖችን ከኔ ላይፍ ላይ ታያላችሁ ማለት ነው። ወደ ዛሬው ቪዲዮ ስመለስ ትሬዲንግ ከጀመርኩ ኦልሞስት 6 ወር አካባቢ ሆኖኛል። ጁን መጨረሻ ላይ ወይም ጁላይ መጀመሪያ አካባቢ ላይ ነው የጀመርኩት። የመጀመሪያዎቹን 2 ወራት ያው ስለ ትሬዲንግ በመማር ያሉኝን ስኪሎች ጀስት ዲቨሎፕ በማድረግ ነው ያሳለፍኩት። ከዛ ጎን ለጎን ደግሞ ላይቭ አካውንት ላይ ትሬድ እያደረግኩኝ ነበረ። መጀመሪያ አካባቢ ትሬድ ሳደርግ ያው ፖሲብሊ ልታስቡት የምትችሉትን አይነት ሚስቴኮች በሙሉ እየሰራው ትሬድ እያደረግኩ ነበረ። ከዛ በኋላ ከነሱ እየተማርኩኝ ስህተቶቼን ትንሽ እያስተካከልኩ በኤፍቲኤሞ ቻሌንጅ አካውንት ላይ መስራት ጀምሬያለሁ። የመጀመሪያውን ኤፍቲኤሞ ቻሌንጅ አካውንት ማለፍ አልቻልኩም። አሁን ሁለተኛውን የኤፍቲኤሞ ቻሌንጅ አካውንት ላይ እየሰራ ያለሁት። በመሀል ምን ተማርኩኝ፣ ለምን ጀመርኩኝ የሚሉትን ነገሮች በዲቴል አስረዳቸዋለሁ ማለት ነው። እንዳልኳችሁ ጁን ኦር ጁላይ አካባቢ ላይ ስለ ትሬዲንግ መማር ጀምሬ ነበረ። እየተጠቀምኩት ያለሁት ስትራቴጂ የኤፍኤክስ አሌክስጂ ፕራይስ አክሽን ስትራቴጂ ነው። ሴት ኤንድ ፎርጌት የሚባለው ሜተድ ነው እየተጠቀምኩኝ ያለሁት። የመጀመሪያ ወር አካባቢ ሞር ያሳለፍኩት ኮርሱን ስተዲ በማድረግ ነበር። ከዛ በኋላ እንዳልኳችሁ ቀጥታ በቃ ገንዘቡን ዲፖዚት አድርጌ ትሬድ ወደ ማድረግ ነው የገባሁት። አሁን ላይ ሳስበው ያው ምን እያረኩ እንደነበር ራሱ እርግጠኛ አልነበርኩም። ዝም ብዬ ነበር ትሬድ ፕሌስ አረገ የነበረው። በትክክለኛው ስትራቴጂ መሰረት ትሬድ እያረኩ አልነበረም። በጣም ብዙ ስህተቶች ነበር ሰራ የነበረው። አካውንቴ ብዙ ድሮዳውን ላይ ነበር የሚሆነው። በትክክል ስትራቴጂውንም እየሰራውም አልነበረም። የራሴ የምለው ዌይ ኦፍ ትሬዲንግም አልነበረኝም። ስለ ሪስክ ማኔጅመንት አላውቅም። በጣም ስለ ብዙ ነገሮች አላውቅም ነበር። ስፔሻሊ ደግሞ ሳይኮሎጂ ያው ጠንካራ አልነበረም ነው። በጣም ብዙ ኢሞሽናል የመሆንባቸው ጊዜያቶች ነበሩ። ችግሩ ከኔ ይሁን ከስትራቴጂ ይሁን እያልኩኝ በጣም በቃ ብዙ ነገሮችን ነበር ሳስብ የነበረው። እንደን 3ኛ ወር አካባቢ እየተጠጋው ስመጣ ድጋሚ ስትራቴጂውንም ሪቫይዝ ማድረግ ጀመርኩኝ። በደንብ ሳይኮሎጂንም ስተዲ ማድረግ ጀመርኩኝ። በጣም ሲኒየር ከሚባሉ ትሬደሮች መማር ጀመርኩኝ ማለት ነው። ከዚህ በፊትም ሼር አድርጌያቸዋለሁ። ስለ ሳይኮሎጂ ኢንቨስትመንት ባንክ ላይ ያሉ ትሬደሮች እንዴት ትሬድ እንደሚያደርጉ እየተማርኩ ስመጣ ሞር ትሬዲንግ አፕሮቼን እየቀየርኩ መጣው ማለት ነው። አይ ዩዝ ዘ ሴም ስትራቴጂ፣ ያንን ስትራቴጂ አፕላይ ማድረግበትን መንገድ እየቀየርኩ መጣው ማለት ነው። ኤፍቲኤሞ ቻሌንጅ የመጀመሪያ አካውንቴ ላይ በጣም ስትሪክትሊ ነበር ስሰራ የነበረው። ልክ ገና ቻሌንጁ እንደገዛው በቃ ያንን $100,000 አካውንት እንደ አንድ ፕሮፌሽናል ትሬደር እንዴት ነው ማኔጅ ማድረግ የምችለው ብዬ ነው ያሰብኩት። ኤቭሪ ትሬድ የምወስዳቸውን ጆርናል አድርግ ነበር። ጆርናል ሳደርግ በዛ ሰዓት ላይ ላሻሽለው የምፈልገውን ነገር ላይ ትኩረት አድርጌ ነበር ጆርናል ማድረገው። ትሬድ ማድረግ ስጀምር ራሴ ላይ ተደጋጋሚ የሆኑ ባህሪያትን ማየት ጀመርኩኝ። ኮሬክት ላደረጋቸው የምፈልጋቸውን ባህሪያት ማወቅ ጀመርኩኝ ማለት ነው። መጀመሪያ ላይ በጣም ቸገር የነበረው ትሬዶቼ ወደ ፕሮፊት ሲሄዱ በአጭሩ ከት የማድረግ በጣም ተደጋጋሚ ቢሄቪየር ነበር ራሴ ላይ ማየው። እሱ ላይ መስራት ነበረብኝ። እሱን እንዴት አስተካከልኩት? when I cut my profit short ምንድነው ፖቴንሻሊ ኮስት ያደረገኝ የሚለውን ነገር መጻፍ ጀመርኩ ማለት ነው። ያንን ማድረጌ ጠቅሞኛል። ምክንያቱም ራሴን በቃ don't take your profit short እያልኩ ለራሴ ደጋግሜ ከመናገር ይልቅ ኳንቲፋይ ሳደርገው ሉዝ እያደረኩ ያለሁትን ነገር ኳንቲፋይ ሳደርገው ቶሎ ያንን ቢሄቪየር እንዳሻሽል ረድቶኛል ማለት ነው። ከዛም ውጪ ስለ ሪስክ ማኔጅመንት ስለ ብዙ ነገሮች ስፔሲፊካሊ ማሻሻል የምፈልጋቸውን ነገሮች ኖት እያደረግኩኝ ዊክ ባይ ዊክ የተሻለ ትሬድ ማድረግ ጀመርኩኝ ማለት ነው። የመጀመሪያውን አካውንት ዩዝ ያደረግኩት በስሊፔጅ ምክንያት ነው። ኦልሞስት አካውንቱ ወደ 103,000 104,000 ኢን ፕሮፊት ደርሶ ነበር። የሆነ ቀን ላይ ፕሌስ ያደረኳቸው ትሬዶች በአጠቃላይ ስቶፕ ሎስ ራሱ ቢነኩ ወደ $3,000 አካባቢ ነበር ሉዝ ማድረገው። there was a news or I don't know what happened ግን ስሊፔጅ ነበር that day። አካውንቴን ደብል ዲዳክት ነው ያደረጉት። ያን 3,000 ወደ $6,000 ሄዶ ተቀነሰ። ያ ማለት ኤፍቲኤሞ ቻሌንጅ ኦብጀክቲቭስ የምታውቁ ከሆነ በቀን ከ5,000 በላይ ድሮዳውን ካለ አካውንት ይዘጋል ማለት ነው። በዛ ምክንያት የመጀመሪያውን ኤፍቲኤሞ ቻሌንጅ ፌል አደረኩኝ። ሁለተኛውን ኤፍቲኤሞ ቻሌንጅ ኦልሞስት ከ2 ወር ምናምን አካባቢ በፊት ነው ገዝቼ የጀመርኩት። እስካሁን በጣም ጥሩ እየሄደ ነው። በጣም ኮንትሮል የሆነና በጣም ጥቂት ትሬዶች ነው ቴክ የማደርገው። በቀላሉ ዊን ሬቴን ለማስተካከል፣ ሪስክ ማኔጅመንቴን ለማስተካከል፣ በአጠቃላይ አካውንቴ ላይ አቨሬጅ ፕሮፊቴ ከአቨሬጅ ሎሴ ሁልጊዜ እንዲበልጥ
ዴይ ባይ ዴይ እየሰራሁኝ ነው ማለት ነው። ሶ ከዚህም በኋላ በጣም ብዙ ጀርኒ ሄድ ኦፍ ሚ ይመጣል ብዬ አስባለሁ። ስቴጃችን ከፍ ባለ ቁጥር የሚገጥሙንም ቻሌንጆች እንደዛው ይቀያየራሉ ብዬ አስባለሁ። ሶ ይሄን ይመስላል ጋይስ የኔ የ6 ወር ትሬዲንግ ኤክስፒሪየንስ። ስፔሲፊካሊ ሼር እንዳደረጋችሁ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ። እስከ መጨረሻ ይህን ቪዲዮ ስላያችሁት አመሰግናለሁ። see you in the next one. Bye.